ሰላም ጤና ይስጥልን። ይህ የሀገር ውስጥና የውጭ መረጃዎችን የምናቀርብበት የባሚ ቻናል ነው። በዛሬው መረጃ አከራካሪ በነበረው የአዲስ አበባ ጉዳይ ላይ የነበረውን ምክክር ይዤላችሁ መጥቻለሁ። ቪዲዮውን ከመጀመራችሁ በፊት ይህንን ቪዲዮ ላይክ ማድረግ፣ ቻናሉን ሰብስክራይብ ማድረግ እንዲሁም የደውል ምልክቷን መጫን እንዳትረሱ። ወደ መረጃችን ስንገባ ሀገራዊ ምክክር ምክትል ኮሚሽነር የሆኑት ሂሩት ገብረስላሴ በሰጡት መግለጫ በ500 ሰው የተደራጀ 8 የስራ ቡድኖች አብዛኞቹ ተግባብተው ቃለ ጉባኤውን መፈረማቸውንና ማጠናቀቃቸውን ገልጸዋል። የምክክሩ ዋነኛ አጀንዳ የነበረው የአዲስ አበባ ጉዳይ ሲሆን በ250 ሰዎች በተደራጀ ስልታዊ ቡድን ከተማዋ የኦሮሚያ መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ የሚል ሀሳብ በኦሮሚያ ተመካካሪዎች ቀርቦ የነበረ ሲሆን ሌሎች ክልሎች ደግሞ የፌዴራል መቀመጫ ናት፣ የአንድ ክልል ብቻ መቀመጫ አትሆንም በማለታቸው ሲያከራክር ቆይቷል። አንድ የምክክሩ ተሳታፊ ሪፖርቱ መነበቡንና በቃለ ጉባኤው የተካተተው በስፋት የአዲስ አበባ ህጋዊነት ጉዳይ መሆኑን ገልጾ በዋናነት በሶስት አካላት ተጠሪ መሆን አለባት የሚል ሀሳብ መነሳቱን አብራርቷል። ይኸውም አንደኛ የፌዴራል ተጠሪ መሆን አለባት፣ ሁለተኛ የኦሮሚያ አካል ሆና ለኦሮሚያ ተጠሪ መሆን አለባት፣ ሶስተኛ ተጠሪነቷ ለፌዴራል ሆኖ ራሷን በራሷ ታስተዳድር የሚሉ ሀሳቦች መሆናቸውን ገልጿል። በብዙ ተመካካሪዎች የተባለው አዲስ አበባ የሁሉም ሀብት ፈሶባት የተገነባች የሁሉም መቀመጫ ናት፣ በቀጣይም ሁሉም ከተማዬ ናት ብሎ እንዲል መሆን ያለበት ሲሆን ክልሎች ዋና መቀመጫችን ነው ብለው በራሳቸው ምክር ቤት ሊያሳውጁ ይችላሉ የሚል ምክረ ሀሳብ ገልጸዋል። ሌላው ተሳታፊ በሰጡት መግለጫ አዲስ አበባ የኦሮሚያ ክልል መቀመጫ እንድትሆን በህገ መንግስቱ እውቅና ይሰጥ የሚል ምክረ ሀሳብ የቀረበና በሌላ በኩል ይህ ህገ መንግስቱ ላይ አይሰፍርም፣ የሚሰፍርም ከሆነ ግን የብሔረሰቦች ዋና መቀመጫ ናት ተብሎ አብሮ ይጻፍ የሚሉ ሀሳቦች እንዳከራከሩና ለሐሙስም ቀጠሮ እንደነበረ ገልጸዋል። የተሰጠውም ቀነ ቀጠሮ ኮሚሽነር ሂሩት እንደገለጹት አብዛኞቹ ተመካካሪዎች ስምምነት ላይ መድረሳቸውንና ቃለ ጉባኤውን ፈርመው እንዳጠናቀቁ የገለጹ ቢሆንም በአዲስ አበባ ጉዳይ ላይ በምን ስምምነት ላይ እንደደረሱ የተናገሩት ነገር የለም። አንድ የምክክሩ ተሳታፊ እንደሰጡት መረጃ አዲስ አበባ ከተማ የፌዴራል ተጠሪነቷን እንድትቀጥልና ከተማዋ የኦሮሚያ መቀመጫ እንድትሆን ህጋዊ እውቅና ይሰጥ የሚለው ሀሳብ በልዩነት ተይዞ በአስማሚ ቡድን እንዲታይ ከስምምነት መደረሱን ገልጸዋል። በተጨማሪም ድሬዳዋ እና አዲስ አበባ በፌዴራል ተጠሪነት እንዲቀጥሉ መባሉን አክለዋል። ከተወሰኑ አካላት ውጪ አብዛኞቹ የፌዴራል ተጠሪ ይሁኑ በሚለው በቃለ ጉባኤ ፈርመዋል ያሉ ሲሆን ከተማዋ ጉዳይ ላይ ምክክሩን ከዚህ በላይ መቀጠል ወደ ጸብ ሊያስገባ ስለሚችል በዚሁ መቆሙን ገልጸዋል። ኞቹ ከስምምነት የተደረሰበትን ጉዳዮች በግልጽ ለመናገር ፈቃደኛ ባይሆኑም ስምምነት ላይ ደርሰናል በሚል ዛሬ ቃለ ጉባኤውን መፈረማቸውን አስረድተዋል። ተጨማሪም አዲስ አበባ የፌዴራል ተጠሪ መሆኗን ራሷን በራሷ እንድታስተዳድር ማንም ጣልቃ ሳይገባባት ስራዋን እንድትሰራ የሚል ምክረ ሀሳቦች ስምምነት ላይ መደረሱን ገልጸዋል። በተያያዘ መረጃ ኦሮሚያ ክልል ከአዲስ አበባ ልዩ ጥቅም እንዲኖረው በሚል ቀርቦ የነበረው ሀሳብ ልዩ ጥቅም የሚለው ቀርቶ የጋራ ጥቅም እንዲሆንና በተፈጥሮ ሀብት አጠቃቀም እንዲሆን መባሉንም አስረድተዋል። መጨረሻም በ500 ሰዎች በተደራጀ የስራ ቡድን ታይቶ ስምምነት የተደረሰበት አጀንዳ ውሳኔ ላይ የተደረሰበት ጉዳይ እንዳልሆነ ገልጸው ጉዳዩ በኮሚቴዎችና በ4000 የምክክሩ ተሳታፊዎች በይፋ እስኪነገር ድረስ የሚስተካከሉ ነገሮች ሊኖሩ እንደሚችሉ አጥብቀው ገልጸዋል። አከራካሪ ስለነበረው የአዲስ አበባ ጉዳይ ላይ ስለነበረው ምክክር የነበረን መረጃ ይህንን ይመስል ነበረ። ባሚ መረጃን ስለተከታተላችሁ እናመሰግናለን። ዓለም ዙሪያ አዳዲስ አስተማማኝ መረጃ ለማግኘት ቪዲዮን ላይክ ማድረግ፣ ቻናሉን ሰብስክራይብ ማድረግ እና የደውል ምልክቷን መጫን እንዳትረሱ። በቀጣይ መረጃ እስከምንገናኝ ደህና ይሁኑ።